እኔ ሙዚቃን አዳምጣለሁ። ዜማው ጽሁፍ ድንቅ አሰኝቶኝ ግጥሙ ግን ከታመመ ይሰለቸኛል። የሙዚቃ መሳሪያውን ቅንብር ብቻ በሰማው ይሻለኛልና። አያሙሌ ይህ ሁሉ የሙዚቃ መሳሪያው የተዘጋጀው ለግጥም ሲል ነው ይላል። ብዙ እውነት አለው ባይ ነኝ። የግጥም ኃይል እንዲህ ነው ብሎ የማይገልጹት ረቂቅ ህቡዕ ማሰሪያ ነውና። እስኪ ግጥማቸው አጃይብ ከሚያስብሉኝ ሙዚቃዎች መካከል አንዱ የሐሊማ አብዱራህማን ከገበታው በታች የሚለው ነው። ገጣሚው ኑረዲን ኢሳ ነው። መቼም ኑረዲን በግጥም አንቱ የተባለ ሰው ነው። ለኔ የባንዲራ ታሪክ የሚለው ግጥም ወደር የለውም። ሙዚቃው እንዲህ ሲል ይጀምራል። አቤት ጌታዬ ወዴት ጌታዬ የሳቸው ሰማይ የኔም ሰማይ። እያዩ ፈንገስ የሆነ ቦታ ላይ እንዲህ የምትል ወርቅ የሆነች አባባል አለችው። እንዴት የጋራ ሰማይ አይኖረንም የምትል። እሳቸው በብዙ መንገድ ይገለጻሉ። እሳቸው መሪ ናቸው። እሳቸው የገንዘብ ጌታ ናቸው። እሳቸው ባለጊዜ ናቸው። እሳቸው አምባገነን ናቸው። እሳቸው ብዙ ናቸው። ሁለት ጌታ ያላት ሴት ለቅሶ ነው። አቤት ጌታዬ ከሰማዩ ስር ጥቁር ደመና ከደመናው ስር ጥቁር አሞራ አየሱ ስራ። እንግዲህ ከፍና ዝቅም ከመለኮት ዘንድ አለ። ከተነጠፈው ሰማይ ስር ደመናው ይዘረጋል። ከደመናው በታች ደግሞ አሞራው አለ። አሞራው ጥቁር ነው። በሀገራችን ጥቁር ደግሞ የመጥፎ ነገር ምልክት ነው። ይሄ የመለኮት ከፍና ዝቅን መሻት ነው። በሰው ዘንድ ሳይሆን በአምላክ ዘንድም ከፍና ዝቅ አለ። ይህንን ነው የሱ ስራ የምትለው። ከአሞራው ስር የጌቶች ጣራ ከጣራው በታች ትልቅ ወጋግራ አየሰው ስራ። ከመለኮት የተማረውን የሰው ልጅ ደግሞ እንዲህ ያደርጋል። የጌቶች ጣራ ሰማያቸው ነው። ከጣራው በታች ያለው ወጋግራ ደግሞ ሰማያቸውን የደገፉበት ምርኩዝ ነው። ይህንን አየሰው ስራ ትሏለች። ሰው ከፍ ዝቅን የተማረው ከአምላክ ነው የምትል ፍልስፍናዊ ሐሳብ ይዛለች። ይህ ሁሉ በምድር የሚደረገው የአለቃና የምንዝር ትስስር የመለኮት ነው ወደ ማለት ያዘነብላል። ከወጋግራው ስር ዙፋን ላይ ጌቶች፣ ቀፈታቸው ስር የጌታዬ እግሮች፣ ከዚያ ዝቅ ብሎ የእንጨት ገበታ፣ ከሱ ስር እኔ እግር አሸታ፣ ከገበታው በታች ነኝ ከገበታው እንጨት ሲበልጠኝ የት ሄዷል ጌታው። የዓለም ሀቅ እዚህ ጋር አለ። ከሰው እንጨት የበለጠበት ዘመን ነው። የታችኛው ጌታ ሳይሆን የላይኛው ጌታ ግን በዝምታ ውስጥ ነው። ይሄ የሱ ፍላጎትና መሻት ቢሆን እንጂ ሌላ ምን ይባላል? እንጨት ሲበልጠኝ እያለች ልብን ትንዳለች። የት ሄዷል ግን ጌታው? ስንቱ ከሰው አንሶ ከእንጨትና ከውዳቂ ኮስምኖ በየስርቻው እንደምንም ሲታይ የት ሄዷል ጌታው? ድምጽ የለም፣ ዝም ጸጥ ረጭ አርምሞ ብቻ። የት ሄዷል? በሱ ፋንታ ህሊናችንን አስታቅፎን ለምን ሸመጠጠ? አላሉ ፈረስ ሰው ባይጥሉበት የልቡ ባይደርስ የፈረስ ቀለብ ስንሸረሽም ወለቴ እናቴ ለካ አልጎረሽም። እናትና ልጅ ናቸው ለጌታ ያደሩት። በቤቱ ለፈረስ ቀለብ እያዘጋጁ እናትና ልጅ ምንም አልቀመሱም። ፈረስ ደግሞ አንድም ለጦር አንድም ለጉራ ይውላል። ይሄ የማን ፈቃድ ነው? ገጣሚው ግን ከላይ እንደገለጸው የመለኮት ይሁንታ ነው የሚል ይመስላል። እውነትም የምድር ስርዓት ሁሉ ከላይ ከተኮረጀ ከፍና ዝቅም የአምላክ ፍላጎት ነው ማለት ነው። የጌታ ፈረስ ከሰው በበለጠበት አሰራር ከየት ቢመጣ ነው? ከመለኮት አይደለምን? ፈረስ እንኳን የለመደውን ሲያጣ ይላል። በዛውም የሚያሻምደውን ያዘጋጁለታል። ታዲያ የሰውን ልጅ የሚሰማው ማን ነው? ወፍጮ ከተፋው ከንቅርቃጩ ልቀሚ ብለሽ ወፎች ተንጫጩ። መጅና ወፍጮ ጠግቦ እያጓራ እኔ ርቦኛል ኩርማን እንጀራ። ባላየ የምናልፈው የሰው ልጅ ህመምና የዓለም ነባራዊ ሁኔታ ከፊት ለፊታችን ተለጉዶ ስናየው ጥጋት ይቸገረናል። ግን ሐቁ ይሄ ነው። ወፍጮ ሳይቀር ጠግቦ እያጓራ ስንት አለ በፊናው ከጉርሱ የተሰደደ። እንዲህ ነው መኖር። እኛ ግን እየኖርን ነው። ከንቅርጣጭ ለመልቀም ከወፎች ጋር የሚሻሙበት በበዙበት ዓለም በየቤቱ ግን ወፍጮች ያጓራሉ። ይሄ ነው መልካችን። ይሄ ነው ልካችን። ልንሸሽ እንሞክራለን። ራሳችንን ልንሸነግረው እንጠራለን። ግን ሁላችንም ጌታ ብንሆን ይህንን ለማድረግ ላናመነታ አንችል ይሆናል። ከማን ተምረ ነው?
ከገበታ በታች ነኝ ከገበታው እንጨት ሲበልጠኝ የት ሄዷል ጌታው አቤት ጌታዬ ወዴት ጌታዬ የሳቸው ሰማይ የኔም ሰማይ አቤት ጌታዬ ከሰማዩ ስር ጥቁር ደመና ከደመናው ስር ጥቁር አሞራ ኢየሱስ ሥራ ከአሞራው ስር የጌቶች ጣራ ከጣራው በታች ትልቅ ወጋግራ ኢየሱስ ሥራ ከወጋግራው ስር ዙፋን ላይ ጌቶች አፈታቸው ስር የጌታዬ እግሮች ከዚያ ዝቅ ብሎ የእንጨት ገበታ ከሱ ስር እኔ እግር አሸታ ከገበታው በታች ነኝ ከገበታው እንጨት ሲበልጠኝ የት ሄዷል ጌታው ያቻት ወፍጮ ስር ዶሮን አየናት እሺ ማንላት ሂጂ ማንላት እሺ ማንላት ሂጂ ማንላት ከኛም ምትሻል የሹም ዶሮ ናት ከኛም ምትሻል አዎ ስንቱ ነው ከሹም ዶሮ ያነሰው በዘመናችን የልዩነት ልኬቱ ምን ድረስ ነው ይህንን የዘመንና የሁላችንን መልክ እንዴት ነው የምንፈከረው እንዴትስ ነው የምንዘከረው ሰው እንዲህ በጥጋብና በረሃብ አውታሮች ተቀይዶ ያያየ ነው በምን ልንሸሸው ነው ጎበዝ እውነትን መሸሽ ይቻላል ግን ጨርሶ ማምለጥ አይቻልም አዎ በሹም ዶሮ ላይ አንደበታችንን ለመክፈት እንኳን እናመነታለን ከሹም ዶሮ ያነሰ ግን በየፊናው አለ ከሰው የሹም ዶሮ የበዛበት ዘመን ነውና ወለቴ እናቴ እረኛው የታል ባያስጎነጭም ሲያልብ ያሸትታል አቤት ጌታዬ ወዴት ጌታዬ ግን የእርሶም ሰማይ የኔም ሰማይ ከገበታው በታች ነኝ ከገበታው እንጨት ሲበልጠኝ የት ሄዷል ጌታው በወተት አምሮት የዛከረች ልጅ እረኛው የታል እያለች ትጠይቃለች ከሚክሮፈረፈው አረፋማ ወተት ባናስጎነጭም ቢያንስ ሲያልብ ያሸተናል ብላ ትጽናናለች አንዱ ተርፎት የሚያደርግበት ሲያጣ አንዱ ደግሞ ሽታውን እንኳን ለማግኘት ይታትራል እና ይሄን ሁሉ በማን ሰማይ ውስጥ ነው ይሄ ሁሉ በማን ስሪት በማን ምሪት ውስጥ ነው ገጣሚ ይሄ ነው አቅሙ ገጣሚ ይሄ ነው ዓለሙ ከሰውነት የተሰደደ ማንነት የለውም ተደብቆ የሚራመድ አይቶ እንዳላየ የሚያጎበድድ አይደለም ጭንቁን ህመሙን ህቅታውን በቃል ለመሰነድ ወገቡን አደግድጎ የሚንጎራደድ ህመምተኛ ነው በቃል ፈረስ እየጋለበ ከሰው ልጅ ልብ ደርሶ ንጹህ የህመም ማይ የሚቀዳ አቃቢ ነው ገጣሚ ዞሮ ዞሮ መዳረሻው ሰውነት ነው መለኮትንም ቢሆን ራሱ ባደለው ጥበብ የሚሞግተው የሚወቅሰው ደፋር ነው ለዚህም ፈጣሪው ያዝንበትም ጭካኔውን ብቻ በመፍራት ከሚከተሉት ይልቅ እየሞገቱ የሚያስቡትን ይወዳልና የኑረዲን ኢሳ ግጥም እንዲህ በቀላሉ ተቀንብቦ የሚያልቅ አይደለም እንደው ከልቤ ስለምወደውና እናንተም ስሜቴ ይጋባባችሁ ዘንድ እንጂ ከዛም መላና ባለውን አብረን እንፈልጋለን ወደድንም ጠላንም በዚህ ዘመን በዚህ ጊዜ እኔና እናንተ እዚህ ቦታ ተገናኝተናል የህመማችን ብዛት ከደመናው ተሻገረ የስቃያችን መጠን ከጸባዖት ሄዶ መሰከረ ታዲያ ልጆች ነንና እንደ ሰው መላ ያሻናል ህመማችንን ይማረው መላችንን ያሳምረው